ከየት የመጣሽ ቀበሮ ነሽ? ለነገሩ ከሸቤ በቅርብ ነው የተፈታሁት። ለማንኛውም እንድታውቂው ያህል የዚህ ሰፈር ካቦ እኔ ነኝ። እሺ ይቅርታ፣ የምታወራው አልገባኝም። ምንሽ ነው አንቺ? አንደርስታንድሽ ለሆነው እንዴ? ምንም አትባንኝም? ይቅርታ ሀዬ። እሺ በቃ ምችት ስላልሽኝ በሚገባሽ ቋንቋ ላትኩልሽ። ለማንኛውም የዚህ ሰፈር አስተዳዳሪ እኔ ነኝ። የምትመሪውም በእኔ ህግ ብቻ ነው። ምንድነው ህጉ? እዚህ ሰፈር ላይ እኔን ክላም እንዳረግሽኝ እየሮጥሽ መተሽ ትስሚኛለሽ። እንዴ አንቺ ምንሽ ነው? ዝም ብለሽ ክራይሙት ታራምጃለሽ እንዴ? ምን ሆንሽ? አንተ ዱዬ ባሪክ የምትባሉ ልጅ ነው አይደል? ህይወቴ ልታበላሽ ዞር በልልኝ። ሸዋዬ ነው እግዚአብሔር አይፈታኝም እንዴ? ኧረ 10 ያልወጣውም አሁን ራሱ ሞዴስ ልገዛ ነው የወጣሁት። እሺ ነይ አንቺ ደንባራ። እሺ አይፈታኝም እንዴ? ምንሽ ነው የምትገተሪው? ጆሮሽ ይሸቅላል እንዴ? እንትን ወይኔ አረ በጋድ ምን አይነት ልጅ ነች? በእግዚአብሔር አቦሺ በቃ ጫሪው እንዴ! ምን ነው የምጭረው? ክብሪት እኮ አልያዝኩ። ምን ዋዛናት በፈጣሪ። አረ ሂጂ ነው ያልኩሽ በእናትሽ። እሺ ኪዳነ ምሕረት ታክብርልኝ። አሜን። የዓለሙ ገዢ መድኃኒዓለም ያክብርልኝ። አሜን። ሚካኤል ያክብርልኝ። አንቺ እጅ ገዚ ወና ማብለጤ ነው። ቆይ ስምሽ ማን ነው? ምን አገባ? ምን ምን ሸዋዬ አይፈታኝም እንዴ? እቺ ልጅ ግን የሆነ ቦታ አውቃታለሁ። የቷ? እቺ አልቃሻዋን ነው? ማናት አልቃሻ? እጹብን ባልሆነ ሀዬ እጹብ ነው ስሟ። ግን የት ነው የምታውቃት? ባለፈው ሸቤ ያወራው ልጅ የለችም? እሷ እኮ ነች። ኧረ አፎግር በእናትህ። እቺ ገና ድምፅህን ከፍ አድርገህ ልትናገራት ስትሞክር ከራይሙድ ነው የምታራምደው። አደረች ፒያሳ አደረች ፒያሳ የኔማ እጹብ ፋራ መስላ ገብታ አደረች ፒያሳ። አቦ ይሄን ማንነት ምንም ልለምዶ አልቻልኩም። መልመድሽ ግድ ነው። እስከ መቼ? መፈለግ እስከምታቆሚ ድረስ። ቻው። አንቺ ምንሽ ነው? አሳይመንቴን ረስቼው። እጹብ ስለዚህ ስምሽ ልክ ነው ማለት ነው። ማለት ማን ነው ልክ? ልክ ነኝ አይደል? ስምሽ እጹብ ነው አይደለም? አቦ ስምሽን ንገሪኝ በእናትሽ። እጹብ ድንቅ። እና ምን ለየው? ወይስ ልታዝግኝ እየሞከርሽ ነው እንዴ? የሰው ልጅ እኮ ብረት አይደለም የሚዘጋው። አንቺማ መቼም የነገረኝን እጹብ ልትሆኚ አትችይም። ማለት ማን ነው ምን ያለ ስለኔ? አይ ምንም። አሁን የደንቡን ፈጽሚና ጫሪ። ግን እኮ ክብሪት አልያዝኩም እንዳትዪ። ባይሆን እንደ ስምምነታችን ሳሚኝ እንዳይጂን ያልኩት። እንዴ መቼም የተስማማ ነው። እንዴ ቆም ያርገው ወደጌ ነው። እኔንም ሞባይል። ቆይ አንቺ ቶሎ ነው እንዴ ሆድ የሚብስሽ? በይ ለማንኛውም ነገ ከሰዓት ታችኛው መታጠፊያ ጋር እጠብቅሻለሁ። ይኸውልሽ መቅረት አይቻልም።
ጭራሽ እንዳታረፍቺ። አረ መንገድሽ በዚህ ነው። ቆይ አንቺ ንቀት መሆኑ ነው? ምኑ? ዛሬ ቀጠሮ ነበረን አይደል? ለምንድን ነው የቀረሽው? ሰዓቱን እኮ ስላላሳወቀኝ ነው። ከሰዓት ብዬሽ ነበር እኮ ነው። ሙድ ልትይዥ እየሞከርሽ ነው ደግሞ እንዲህ ፏ ብዬ እየጠበቅሽ። ቆይ ምን እሺ ነው አንቺ ሿሿ ሰርተሽ ነው እንዴ? ያማል እንዴ አንተ ምንድነው የምታራሩጠኝ? ሌባ ነህ? ምን አልሽ አንቺ? እኔ እኮ አንቺን ተከትዬ ነው የሮኩት። ማኔ እኔ ምን ሰርቼ እሮጣለሁ? አንተ ነህ እኮ ነው የሮጥኩት። ቆይ ምን ሰርተህ ነው? ኧረ ወፍ ቆይ ለምን ፈዋ አልጋብዝሽም? ኧረ ይመቸኛል። እንጣስ ማላውቀውን ቋንቋ ተናግሬ ተሳሳትኩ አይደል? ኧረ ፒስ ነሽ። በዛ ላይ ባንቺ አፍ ሲባል በቃ ያበደ ነው የሆነው። በቃ እንጣስ እንሂድ። ኦ ለምን እንደማሰማኝ እኮ ነው። አሪፍ ዕቃ ይዘህ ተገኘ እንጂ። ኦ ያንዴ አሁን ማን እንደሚያደንሽ እናያለን። አመፈራ መስሎ ነው። ድንሽ ቢወፍር በሹካ ይነሳልሽ። ብታቅተኝ በድንጋይ አናትህን ፈንግቼ መሮጥ አያቅተኝም። አረ እሺ ነይ ሞክሪኛ። አረ ንቀት የታለ? ናናት ምን እሺ ነው? ድንጋይ አንቺ እኮ ብሎኝ። ለምን? እኔ ምን አውቃለሁ? አቅሜን ሊፈትን ይሆናል። አንቺ ልጅ ግን በእጄ ነው የምጠፊው። እሺ እኔ እኮ መኖር ፈልጋለሁ። እሺ ብዬ በታዘዝኩልህ። ወይ ይኸውልሽ የምር ነው የምልሽ፣ አጋጭሻለሁ። ድሮም እኔ ሰው አይወጣልኝም። አንተ ሰው አይደለህ እንዴ? ይሄ ደግሞ ምን ማለት ነው? ሰው አይወጣልኝም አልኩ። ለምን አልለቀኝም? ሰው አይደለም? ለኔም እኮ እየገባኝ አይደለም። ቆይ ምን አስነክተሽኝ ነው? ማኑ? ይኸው ተበጠረቀችልን። ቆይ ምን ለማድረግ እየሞከርክ ነው? ምን አደረግኩኝ እርግቤ? እኔ እንጃ። እንዲሁ ሳይ ሂጂ፣ ጩሂ፣ ብረሪ፣ ጥፊ ይለኛል። ባይባ እንሎ ዘፈን ይመጣልኛል። እዚህ ግርሽን ብዬ ላጣፋሽ አይደል? ይቺ እርኩስ አቤላ እርግቤ እኮ ዘፈነችልኝ። የመመለካካት ነው ያለ ሞላ ፈጥብኝ ደግሞ ወደዛ አኮረፍሽኝ አይደል እርግቤ? ለምንድን ነው ማኮርፍ? አቤል ጋር መከላከል ስላልቻልኩ ለዛ ነው አዝም ያልሽ። አይ ሰገጥ ራሱን እንደምንድን ነው? ቆይ ጨምጫሚት ከርፋታ አስደነገጥኩሽ እንዴ ደንባሪት? ዝም አልሽ እኮ። አይ ትንሽ ዲፕሬሽን ውስጥ ገብቼ ነው። ማን ነው ደግሞ እሱ? ሲጀመር እዛ ለምን ገባሽ? ምን ሰገጥ ፕሮማት። አረ ትንሽ ጭንቀት ውስጥ ገብቼ። እንሰይ ደግሞ እዚህ ሰዓት ይደውሉ። አረ ወይ እንደተሰለኝ። ማን ነው የሚደውልሽ? አንቺ ደንባራ ግራ ጎን ምናምን አለሽ እንዴ? ግራ እስቲ ባክሽ ባላለሽ ነው ያልኩሽ። አታይም እንዴ? ሰው እኮ ሲያገባ እዚህ ጋር አይደለም የሚያደርገው፣ እዚህ ጋር ነው። አንቺ ረፊ እንጂ ስድብ እኮ ነው። ማርያምን ጣት ነው ምን ስለረዘመ። ኧረ እባክሽ አንቺ ልጅ ረፊ እንዴ! ትንሽ ከቆየሽ ታሳብጅኛለሽ። በያውን ተነሽ እንሂድ። እጹብ